ጡረታ ሊቀበሉ ነው የመጡት ዛሬ አውቀዋል? አዎ። በሉ እንግዲህ የዛሬ ጡረታ ከጡረታ ላይ የሆነች የምትጨመር ብር አለች። እሺ እንኳን ደስ አሎት። እሰይ እንኳን ደስ አሎት። እንኳን ደስ አሎት። ጡረታዎት ላይ 50 ብር ተጨምሮሎታል። 50 ብር? አዎ 50 ብር ነው? አዎ። እሺ አነሰ? ኧረ ከእናንተ ጋራ ታገር ሰላም ጋራ ያቆየን። 100 ብር ነው የተጨመረሎት። እንኳን ደስ አሎት። እሰይ 1,100 ብር። አዎ እሺ እግዚአብሔር ያቆይልኝ። አሜን አሜን። እግዚአብሔር ያቆይልኝ። አሜን። ታገር ሰላም ጋር እድሜ ጤና ይስጣችሁ። አሜን አሜን አሜን። አሁን መዋጮ ደግሞ አለ። መዋጮ እንግዲህ ያው እንደሚያውቁት በመኪና ነው የመጡት። አዎ በመኪና። የነዳጅ የቤንዚል ይቆረጣል ከጡረታዎት ላይ። ስንት ነው የሚቆረጠው? አይ የሱስ ትንሽ ነው፣ አይጎዳም። ያ ሁልጊዜ እንደሚቆረጠው? አይ 400 ብር ነው። ስንት ነው የሚሰጠኝ? 1100 ብር። 100 ብር። ሌላ ጊዜ 200 ብር ነው የሚወስዱት። ኑሮ ተወደደ። ነዳጅ ጨመረ። ነዳጅ አናዳጅ። እማማ ዝናሽ አሁን ለኔ የምበላው የምጎርሰው ስንት ነው የሚሰጠኝ? የሚደርሶት የቤንዚን 400 ይቆረጣል። የቤንዚን 400 ደግሞ የኛ የመስሪያ ቤታችን አቶ አበቄሎሽ ልጃቸውን ስለሚድሩ ለሳቸው ልጅ ለሰርጋቸው መዋጮ 200 ብር ይዋጣል። ስንት ነው ይዤ የምገባው ለራሴ የምጎርሰበት? እኮ ቆይ እንቁጠራ። ለመስሪያ ቤታችን ወይዘሮ አበቄሎሽ የሚባሉ ሴትዮ አሉ። ልጃቸውን ይድራሉ። አሁን ያጋባሉ ልጃቸውን ለጋብቻ ለመዳሪያ ተበሽተኛ ላይ እየገፈፉ ነው ገንዘብ ልጃቸውን የሚድሩት። ያው ግድ ነው። ጡረታ የሚቀበሉ ሰዎች ጡረታ የሚቀበሉት ተበሽተኞች ላይ እየገፈፉ ነው ልጃቸውን የሚድሩት። ይሄ ደንብ ነው። ለእርሶ ብቻ ሳይሆን ሌሎችም ሰዎች አዋጥተዋል። ተበሽተኛ ከዓይነ ስውር ላይ እግሩ ተራምዶ የማይሄድ ሰው ላይ እየገፈፉ ነው ልጃቸውን የሚድሩት። 100 ብር 600 ብር ከእንደገና ደግሞ እዚህ የኪራይ ደግሞ አለ። የዚህ የኪራይ 100 ብር በሙሉ ቀረ። እዚሁ በሙሉ ቀረ። ምን ይዤ እገባለሁ? አጠቃላይ ስንት ይደርሶታል? 400 ብር ይደርሶታል። ያዙ። 400 ብር ብቻ? አዎ። የጡረታ 400 ብር? አዎ። ያዙ። ይሄ 200 ብር? አዎ። ይሄ 200 ብር? አዎ። 400 ብር ነው ጡረታ የሚደርሰኝ ሁልጊዜ በወር ሁልጊዜ። ይሄ ያውኑ ነው፣ ያውኑ ብቻ ነው። ያውኑ በሚቀጥለው 300 ብር ነው የሚደርሱት። 300? የሚቀጥለው ይሄ 400። አሁን ደግሞ የሚቀጥለው ገና 300። ምን ላደርግ እመጣለሁ ታዲያ? እባክህ ና ውሰደኝ ዘካራስ።